የኢትዮጵያ ብሔራዊ ባንክ ተጠንቀቋቸው የሚል ለዲያስፖራው ማህበረሰብ መልእክት አስተላልፏል። ድርጅቶቹ ካሉበት ሀገረ መንግስት ጋር በመተባበርም ወደ ሕግ አቀርባቸዋለሁ የሚል መግለጫ ነው። አንብቡት። እኔ ግን አንድ ሁለት ሶስት ነገር ልጨምርላችሁ። ለምሳሌ እነዚህ የምታዩቸው የፊንቴክ ስታርታፖች ናቸው። ፊንቴክ ማለት እኛ ሀገር ላይ መኪና የሚያስመጣ ድርጅት ምናምን ይመስላችኋል? አይደለም። ፊንቴክ ማለት ፋይናንስንና ቴክኖሎጂን አንድ ላይ የተሻለ ፋይናንስን በተሻለ ቴክኖሎጂ መምራት ማለት ነው ቃሉ ራሱ። እንግዲህ እነዚህ የምታዩቸው ኢትዮጵያ ውስጥ የፊንቴክ ስታርታፖች ናቸው። እነዚህ አካላት እንግዲህ ገንዘብን ያስተላልፋሉ፣ ክሪፕቶ ከረንሲን ይነግዳሉ፣ ህገወጥ ገንዘብን ይመነዛዘራል፣ የውጭ ሀገር ገንዘብ ወደ ኢትዮጵያ ይላካል፣ የኢትዮጵያ ወደ ውጭ ይላካል። እንደዚህ መኒ ላውንደሪን ጭምር ይሰራል። ለምሳሌ ያህል ኢትዮጵያ ውስጥ ዩቱበሮች፣ ቲክቶከሮች አካውንታቸው ላይ በዶላር ብር ይኖራቸዋል። በየትኛው በኢትዮጵያ ባንክ ነው ወጪ ያረጉት የሚለው ለኔ ጥያቄ ነው እስከዛሬ ድረስ። የሚያረጉት አንዳንዶቹ፣ ሁሉም ላይሆኑ ይችላሉ፣ አንዳንዶቹ ውጭ ሀገር ላለ የሆነ አካል በጊፍት መልክ ይሰጡታል። በጊፍት መልክ ሲሰጡት እዚህ ኢትዮጵያ ውስጥ ሰውየው ደግሞ ወይ ድርጅቱ በካሽ በኢትዮጵያ ብር ይሰጣቸዋል፣ በተሻለ ምንዛሬ ማለት ነው። ከውጭ ሀገር በጊፍት የሰጡትን እቃ ገዝቶበት ወደ ሀገር ውስጥ ያስገባል፣ ወይም ደግሞ እዛው ይቀራል ማለት ነው። የኢትዮጵያን ብር ወደ ዶላር በቀላሉ መነዘረው ማለት ነው። ስለዚህ እንደዚህ አይነት ነገር ስላለ እዚህ አካባቢ በጣም ከፍተኛ ገንዘብ እየተተላለፈበት ያለ ነውና ከብሔራዊ ባንክ ቁጥጥር ስር ቢሆን የሚል ነው። ሁለተኛው የህብረት ስራ ማህበራት ናቸው። የህብረት ስራ ማህበራት እንግዲህ መኪና እንገዛላችኋለን፣ ግማሹን በዱቤ ቤት እንሸጥላችኋለን፣ ግማሹን በዱቤ ይሉና ዱቤውን የሚያበድረውን አካል ራሳቸው ያመጣሉ። ሲያመጧቸው ጥቃቅንና አነስተኛ የብድር ተቋማት ናቸው ብለው ነው የሚያመጡላችሁ። አይደለም፣ የህብረት ስራ ማህበራት ናቸው። የህብረት ስራ ማህበራት ስሙ እንደሚያመለክተን ስራን በህብረት ለመስራት እንጂ ብድርን ለማበደርና ሴቭ ለማድረግ አይደለም የተቋቋሙበት። እንደዛ ቢሆንማ በብሔራዊ ባንክ እውቅናና ፍቃድ ነበር መቋቋም የነበረባቸው። ፍቃዳቸው ግን የህብረት ስራ ማቋቋሚያ ኤጀንሲ ነው፣ እሱ በሰጣቸው ነው የሚለው። እንደዚህ ነው እየሰሩ እዚህ ጋር አካባቢ ከፍተኛ ገንዘብ እየተንቀሳቀሰበት ያለ አካባቢ ነውና ብታዩት። ሶስተኛው አራጣ አንድ ሰሞን እየመጣል በ10 ሚሊዮን ብር አራጣ 30 ሚሊዮን ብር ፐር አነም ለመመለስ ድረስ ነው። እነዚህ ሰዎች በጣም ጉልበት ያላቸውና ምንም ሊያረጉ የሚችሉ አካላት ናቸውና ብሔራዊ ባንክዬ እቺችንም ነገር አብረህ ብታያት እንዳታመልጠን በሚል ነው። 507 ሚሊዮን ብር ቁጥሩን አንዴ ድገመው። 507 ሚሊዮን ብር አጭበርብረውኝ ለግል ጥቅማቸው አውለውታልና በከፍተኛው ፍርድ ቤት ከስሻቸዋለሁ ብሏል ንብ ባንክ። አጭበረበሩኝ የሚላቸው አካላት ደግሞ ከውጭ የመጡ አጭበርባሪዎች አይደሉም። የራሱ የቦርድ አባላት የነበሩ 30 ሰዎችን ይጠቅሳል። የኦዲተሮችም አሉ ከዚህ ውስጥ። ከዚህ መካከል አቶ ወልደ ትንሳኤ ወልደ ጊዮርጊስ የቦርድ ሊቀመንበር የነበሩትና የቦርድ አባል የሆኑት ዶክተር አለማየሁ ጉርሙና መላኩ ወልደ ማርያም ይገኙበታል። መላኩ ወልደ ማርያም አሁን ላይ በኮሚሽነርነት ማዕረግ የኢትዮጵያውያን እርቅ ኮሚሽን ሆነው እያገለገሉ የሚገኙ ግለሰብ ናቸው። እዚህ ላይ ፕሮፌሰር ሉሙምባን አባባል ማንሳት ተገቢ ይሆናል። ጃፓናውያን ሀገራቸውን ከሰረቁ ሀገሬን አዋረድኩ ብለው ራሳቸውን በገመድ አንቀው ነው የሚገሉት። ቻይናውያን ከሀገራቸው ላይ ከሰረቁ ከሀገር ላይ ሰርቀሃልና ገመድ ይገባሃል ብሎ መንግስት አንቆ ይገላቸዋል። አፍሪካውያን ከሀገራቸው ላይ ከሰረቁ ይሾማሉ። ሉሙምባን ያለው እኔ አይደለሁም። የማይሰርቅ ይላል። የማይሰርቅ፣ የማያጨስ፣ የማይቅም፣ የማይጠጣ ደባል ሱስ የሌለበት የሀገሪቷን ህገ መንግስት የሚያከብር
የትም የኢትዮጵያ ክልል ውስጥ ሄዶ ለመስራት ፈቃደኛ ከሆንክ 28600 ብር ከፍዬ አሰራሃለሁ። በረሃ ላይ ከሆነ እንደ አዋጁ እንደ በረሃ አዋጅ መሰረት የበረሃ አበልም እከፍላችኋለሁ ይላል መስፈርቱ። ይህም መስፈርት እንግዲህ የሚያሟሉ አዳዲስ ተማሪዎች ብቻ፣ ስራ ያላቸው ሳይሆን አዳዲስ ከዚህ በፊት ተቀጥረው ስራ ሰርተው የማያውቁ ሰራተኞች ለየከተማዎቹ ኮታ ተሰጥቷቸው ነበር። እነዚህ ኮታዎች እንግዲህ መስፈርቶቹ ምን ሆነዋል? 200,000 ብር ድረስ ጉቦ ተቀብለው አዳዲስ ሰራተኞችን መዝግበዋል ይለናል መሰረት ሚዲያ። ጥሩ ውጤት ያላቸው በደህና ውጤት ከዩኒቨርሲቲ የተመረቁ ሰራተኞች ተማሪዎች ሳይሆኑ 200,000 ብር ጉቦ መስጠት የቻሉት ብቻ ናቸው ያለፉት ይለናል። እንግዲህ እኔ እኮ ምን እያስተማርናቸው ነው? እነዚህ ልጆች ሲጀምር 200,000 ብር ካለኝ ለምን እቀጠራለሁ? ሲጀምር ሁለተኛው ምን እያስተማርናቸው ነው ለእነዚህ ልጆች? እዛ ሲቀጠሩ አንተም ሰርቀት አገኛለህ ነው። እንደዚህ ሆኗል። እንግዲህ የተላለፈውም ወደ ዋናው መስሪያ ቤት የተላለፈውም ለፈተና እንዲቀርቡ የተደረጉትም በእንደዚህ አይነት ሁኔታ ያለፉ ናቸው እንጂ ትክክለኛውን መስፈርት የሚያሟሉ አይደለምና ጉምሩክ ኮሚሽኖች እወቀው ተብለሃል። ይኸው እኛም መልእክቱን አስተላልፈናል። እነዚህ የምታዩቸው አውቶቡሶች ከአዲስ አበባ ተነስተው ናይሮቢ ኬንያ፣ ከናይሮቢ ተነስተው ኢትዮጵያ የሚጓዙ አውቶቡሶች ናቸው። እነዚህ የምታዩቸው መሬት የሚጠርጉትም ህዝቦች ሆኑ መሬት የሚጠረግላት ከተማ የኢትዮጵያ ከተሞች አይደሉም፣ ኢትዮጵያ ህዝቦች አይደሉም። እንግዲህ ትራንስፖርቱ በመጀመሩ ምክንያት ህዝቡ እንደዚህ ደስ ብሎት በመገናኘት ህዝብ ከህዝብ በመገናኘቱ በቀላሉ በመገናኘቱ ምክንያት ህዝብ ደስ ብሎት መሬት በሚጠርግበት ሁኔታ የትራንስፖርትና ሎጂስቲክ ሚኒስቴር ብቅ ብሎ ከአዲስ አበባ ናይሮቢ ድረስ የሚባል ትራንስፖርት አላቅም ከኔ እውቅና ውጪ ነው አላለም። እኔም ብላችሁ ግን አንድ የስራ ኃላፊነት ሲሰጣችሁ በተሰጣችሁ የስራ ኃላፊነት ክልል ውስጥ ያሉ ስራዎች በጠቅላላ በእናንተ ቁጥጥር ስር ሊሆኑ ይገባል ማለት ነው። እንደዛ ካልሆነ እናንተ ስራውን የመምራት ብቃት የላችሁም ማለት ነው። ስለዚህ የኢትዮጵያ ትራንስፖርትና ሎጂስቲክ ሚኒስቴር በኢትዮጵያ ውስጥ የሚከናወኑ ትራንስፖርቶች እና ሎጂስቲኮች በአንተ ቁጥጥር ስር ናቸው ሊሆኑ ይገባል ማለት ነው። ስለዚህ ትጠየቅበታለህ ማለት ነው። እስኪ ገባኝ ድረስ እና ህዝቡ የራሳቸው ጉዳይ ተገናኝተው እንደዚህ ደስ ይላል። ባይዜ እንደዚህ ሲጀምር እነዚህ የምስራቅ አፍሪካ አካባቢ ያሉ ህዝቦች እርስ በርስ ለመገናኘት ምንም የሚያገዳቸው ነገር የለም። ምሳሌ ጥቅሰን እናወራ። የኢትዮጵያን ኡጋዴ አርብቶ አደሮች ሶማሌላንድ ሀርጌሳ በረመዳን ጊዜ ፍየሎቹን ነርቶ ሄዶ ሸጦ ይመለሳል። ማንም የሚጠይቀው የለም። እዛ ሀርጌሳ ከኢትዮጵያ ተነስተ ሶማሌ ሀርጌሳ ለመድረስ ፓስፖርት እንደሚያስፈልግ ሁላ አያውቅም። መታወቂያ የለው፣ ምንም የለው። የእሱ መታወቂያ ሶማሊኛ መናገሩ ነው። ፍየሎቹን እየነዳ ሸጦ ይመጣል። ማንም የከለከለው ሰው የለም። የጅቡቲ ሰዎች በበጋ ድሬዳዋ መጥተው ይቅማሉ። ሜቢ ቦርደር ላይ ተጠይቆ ሊሆን ይችላል፣ አላውቅም። ድሬዳዋ ላይ ማንም የሚጠይቃቸው የለም። የሶማሌ የደቡብ ሱዳን አርብቶ አደሮች ኢታንግ ድረስ ከብቶቻቸውም ይዘው መጥተው እንትን ብለው ወደ ሀገራቸው ይመለሳሉ። አንዳንድ የግጦሽ ችግር ቢፈጠርም የኤርትራ ህዝቦች ከትግራይ ጋር ያለያያቸው መንግስት እንጂ ህዝቦች ለመገናኘት አይተነዋል። መተማን ማየት እንችላለን። እና መንግስቶች ናቸው እንዳይገናኙ ቦርደር ያበጁላቸው እንጂ ህዝቡ ለመገናኘት ምንም የሚከለክለውም የለም። አሁንም እየተገናኘ ያለው በእርግጥ የቦረና ኦሮሞ እናቴን ለመጠየቅ ኬንያ ስለገባው ፓስፖርት አንጣ የምባልበት ሎጂካል ሴንስ የለውም ባይዜ እና ትክክልም አይደለም። በእርግጥ ይሄን ስራ መስራት ያለበት የንግድና ቀጠናዊ ትስስር ሚኒስትር ነው።
የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ ይባላሉ። ጠጥተው ሲያሽከረክሩ ከቆመ ኤክስካቬተር ጋር ተጋይተው ሆስፒታል ናቸው። መልካሙን እንመኝላቸዋለን።